ግብዝነት። ክፋቱን ማስተው የሚችል የለምና በአይኑ የሚጠቅስ ሰው ልቦናው ያማረ አይሆንም። ለአይንህ ግን ከንፈሩን ይመጥልሃል፣ በተናገርከውም ሁሉ ያመሰግንሃል። ኋላ ግን በቃሉ ይወነጅልሃል፣ በተናገርከው ቃልም ያጠምድሃል። የጠላኋቸው ብዙዎች ናቸው፣ ነገር ግን እንደርሱ አይደሉም። እግዚአብሔርም እርሱን ይጣላል። ድንጋይን ወደ ላይ የሚወረውር ሰው በራሱ ላይ ትወርዳለች፣ የበደል ግርፋትም ቁስሉ ይታወቃል። ለባልንጀራው ጉድጓድ የቆፈረ ሰው እርሱ በውስጡ ይወድቃል፣ ወጥመድም ያዘጋጀ ሰው ራሱ ይያዝበታል። ሰው ኃጢአትን ቢሰራ በእርሱ ላይ ትመለሳለች፣ ከየትም እንደምትመጣ አያውቅም። የትዕቢተኞች ስድባቸውና ሳቃቸው እንዳንበሳ ያድኗቸዋል ይበቀሏቸዋልም። በጻድቅ ሰው መውደቅ ደስ የሚላቸው ሰዎች በወጥመድ ይያዛሉ፣ የሚሞቱበትም ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓትም የሚያጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።